እንዴት ናችሁ? ዛሬ ደግሞ ፒዲኤፍ ላይ ያተኮሩ ትከቶችና ቲፖችን ይዤላችሁ ነው የመጣሁት። የመጀመሪያው በማንበብና በአሰሳ ዘዴዎች ጊዜ የምንጠቀማቸው ቲፖችን ነው። ለምሳሌ የመጀመሪያው ለገብ ፍለጋ ወይም ዩኒቨርሳል ሰርች ይባላል። ሾርት ከት እንጠቀምና ኮንትሮል ፕላስ ኤፍን ስንጫን የሰርች ባሯ ከላይ ትከፈትልናለች ማለት ነው። እዚህ ጋር ያለችው እዚህ ጋር ክሊክ አድርገን ሰርች ማድረግ እንችላለን፣ ወይም ኮንትሮል ፕላስ ኤፍ ስንጫን ሰርች ባሯ ላይ መጻፍ ያለብንን ነገር እንድንጽፍ ይጠይቀናል ማለት ነው። ለምሳሌ ቫልዩስ የሚል ወርድ ብጽፍ ከዛ እዚህ ጋር ኢንተር ነው የምለው። ቻት እዚህ ጋር አለች። የከፈትኩት ፒዲኤፍ ትንሽ ሁለት ፔጅ ብቻ ስለሆነ ነው። ሌላ በዚህ ዶክመንት ውስጥ ቫልዩስ ያሉትን ለማስፈለግ እቺን ኔክስት የምትለውን እየነካችሁ መሄድ ነው። ለምሳሌ ኔክስት ምጫ ነው። ያው ፎግዚት ሪደር ሃዝ ፊኒሽድ ነው የሚለው የመጨረሻው ፔጅ ላይ ነው ያለው። አንድ ቫልዩ ብቻ ነው ያለው ማለት ነው። ወይም ቫልዩስ የሚለው ያለው አንድ ጽሁፍ ነው። ለምሳሌ ፍሮም የሚለውን ፍሮም ኢንተርሰር ይቻላል። እዚህ ጋር አወራች ደን ሌላ ላይ ፍሮም ካለ ይሄዳል ማለት ነው። እዚህ ጋር አለ አልጨረስኩ ማለት ነው። ሁለተኛው ሰምኔል ማሳየት ነው ማለት በብዛት አሁን ስክሮል እያደረግን የምንፈልገው ፔጅ ጋር ለመሄድ ወርታች እንደዚህ ዝም ብለን ተጭነን ስክሮል ከምናደርግ እዚህ ጋር ያሉት እንትኖች እነሱን ኦን ታደርጓቸዋላችሁ ማለት ነው። ለምሳሌ ይሄን ኦን ሳደርገው ሙሉ ፔጁን ያሳየኛል። የተለያየ ትልቅ ዶክመንት ቢሆን ለምሳሌ ስክሮል ከማድረግ እዚህ ጋር ገብቼ ከዚህኛው ፔጅ ወደ ዚህኛው ፔጅ ራን ማድረግ ይችላል ማለት ነው። በቀጣይ ደግሞ እያነበብን እያለ ላይናችን ወይም ለእይታችን በደንብ ተስማሚ ቦታ እንዲሆን ወይም ይሄኛው ፒዲኤፍ ተስማሚ እንዲሆን ከፈለግን ኮንትሮል ፕላስ 0 ስንጫን ፊት ቱ ፔጅ ይሆንልናል። ኮንትሮል ፕላስ 0 ስናደርግ ፊት ቱ ፔጅ ይሆንልናል። ኮንትሮል ፕላስ 2 ስንጫን ፊት ቱ ዊድዝ ይሆንልናል። ኮንትሮል ፕላስ 2 ፊት ቱ ዊድዝ ይሆንልናል። ኮንትሮል ፕላስ 3 ስንጫን ደግሞ ፊት ቱ ቪዚብል ይሆንልናል ማለት ነው። ያው ቪዚብል ይሆንልናል። እንደገና ደግሞ በደንብ እያነበብን እያለን ለምሳሌ ትኩረታችን ወደ ሌላ ቦታ እየሄደ የሚያስቸግረን ከሆነ በራሱ ኦዲዮ ከፍቶ እያነበበላችሁ መከታተል ወይም ማጥናት ትችላላችሁ ማለት ነው። ፒዲኤፉን በራሱ እያነበበላችሁ ቀጥታ ማዳመጥ ትችላላችሁ ማለት ነው። ለምሳሌ የት ጋር እንሄዳለን? ቪው የሚለውን ገባና እዚህ ጋር ሪድ የምትላለች ይሄን አክቲቭ ሪድ ታደርጉታላችሁ። ይችን ሴንቴንስ ይችን ከዛ ደግሞ ይሄን ባንድ አንድ ፓራግራፍ ስለሆነች እንዲያነብላችሁ ማለት ትችላላችሁ። በቃ ከዛ የመጀመሪያው ስለሆነ ያስቆማቸዋል። ሪድ ከረንት ፔጅ ካላችሁ ደግሞ ሙሉ ያንዱን ፔጅ፣ ሪድ ፍሮም ከረንት ፔጅ ብላችሁ ደግሞ ከተዋችሁት ሙሉ እናንተ እስከምታስቆሙት ድረስ ይቀጥላል። ስለዚህ በተለይ ትኩረታችሁን ወደ ፒዲኤፍ ወይም ንባባችሁ ላይ እንዲሆን ከፈለጋችሁ በዚህ መልኩ እንዲያነብላችሁ ማድረግ ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። አመሰግናለሁ።